ماشي ثانك يو አመሰግናለሁ አማር አሪፍ አረጋቻ አመሰግናለሁ እሺ ራስ ማሰራችንም ነው እንዴ ስራዋ ነው እኮ አይደል እንዴ እኮ ስራዋ ከረባት ማሰር እንጂ መገልፈጥ አይደለም ድርጅቱ ከቀጠራት እንድትሰራ ካደረጋት እኔ እንዴት ነው ቢልላት የምችለው እንዴ ራስ አይደለው ወይ ቤት የምታስረው እኮ ቤት ራስኔ ማስረው እዚህ ግን ድርጅቱ በባክሽ አሁን ይኸውልሽ የቤት አመላችን ቤት እናደርግ እዚህ ስራ አይደል ስራ ቦታ እንደ ሰራተኛ ነው ምንድነው ገና ለገና ከረባት አስተካከለሽ ብሎ መቅናት ኮኔ ከረባት በመታሰር ሴት ስቀናል በጣም ጥሩ ቆይ ግን እውነት አሁን በሷኔን ጠርጥረሽ እንዴ እኔ ጠርጠርኩ አላልኩም ምን ነው ቀድማ አንተን ቡርንቡር አልከሽ ችግር አለ ነው እንዴ ከማን ጋር እንዴ እኔ ሳደለ ታዲያ ራስ የምጥለው ኧረ በፈጠረሽ ፍቅር ምን ሆነሻል በጣም ተጨቃጨኩ አይደለ ጨቀጨኩ ሰለቸው ስራ ቦታ ጭቅጭቅ ያስፈልጋል ምን አለ ዝም ብትይ ሰላሜን በሰጭኝ እዚህ እንኳን እኮ ነው እየጨቀጨኩ ነው አዎ የኔት እንግዲህ ስነ ስርዓት ምንድነው ያልከው እኔ ነኝ አዎ የኔት ይኸውልሽ ከዚህ በኋላ እዚህ ቦታ ጋር የሚያገናኘን ስራ ብቻ ነው በጣም ጥሩ የኔ ወንድም እኔ እናንተንም እዚህ ቦታ ላይ የሚያገናኘን ስራ ነው ስለዚህ ስራችንን እንሰራለን እንዳትረሳ ከዚህ በኋላ እኔ እናንተ ባልደረባዎች ብቻ ነን ሰላም ተናስልን ክብራትና ክብራን ከምሽቱ ለሰዓት ሆናል ከሰዓቱ ዜናዎች ጋር እኔ ቢልልኝ ባይከዳው ነኝ እኔ ሜሮን ደረጀ አብራችሁ ጥሩ ቆይታ ማድርገናል በከተማይቱ የፍቺ ቁጥር እየጨመረ ያለበት ምክንያት አሳሳቢ ደረጃ ላይ መድረሱ ተሰማ ለዚህም ዋነኛው ተዋናዮቹ ወንዶች መሆናቸውን ብዙ መረጃዎች ያሳያሉ ሚስቶች ነው የሚለው እንዴ ይቅርታ ለመስማማት እንደሆነ ብዙ መረጃዎች ያሳያሉ በተጨማሪ ዜና ደግሞ በሁለት ባለትዳሮች መሃል ያለመስማማት የሚፈጠረው አብዛኛውን ጊዜ ወንዶች በሚያደርጉት ተገቢ ባልሆነ ነገር እንደሆነ ብዙ መረጃዎች ያሳያሉ ይህ በእንዲህ እንዳለ ከፍተኛው ፐርሰንትን እያስቆጠሩ ያሉት ሴቶች ናቸው ትዳር ላይ የቤቱ ማገር ምሰሶ የሆነውን አባወራን በትንሽ በትልቁ የቅናት መንፈስ እየጨቀጨቁ ትክል በመንሳትና አላስፈላጊ ጭቅጭቅን በመስጠት ደክሞት ዝሎት እንዲወድቅ የሚያደርጉት ዋነኞቹ ሴቶች እንደሆኑ ጥናቶች ያሳያሉ ነው የተባለው በተያያዘ ዜና በባለትዳሮች መሃል ቅድም ገልጸነዋል የሚፈጠሩ አለመግባባቶች ባላስፈላጊ በሆኑ መነካካት ለዛውም ባለትዳር ሆነው በሚስታቸው ፊት አላስፈላጊ የሆነ መቀራረብን ለሚስታቸው በማሳየት የቅናት መንፈሳቸው እንዲነሳሳ በማድረግ ጥሩ ያልሆነ ነገር ያሳያሉ ይሄን መረጃው ነው የሚናገረው ወለዚህ ነው ሰዓት ቆይረ ነው ላይ ብሎ ነው በማዕከለኛው ምስራቅ